ጉድፈላ ኢንስፔክተሩ እንግዲህ በብር ተታለለ ማለት ነው። 500,000 ብር ሰጥሃለሁ ብሎ እንግዲህ ሰውየው ጉድ ሰራው ማለት ነው። በጣም ያሳዝናል። ህግ እንደዚህ ነው እንዴ የሰውን መረጃ እንግዲህ ይሄ ሁሉ ብር አሜን ብሎ ተቀበለ ማለት ነው። ናትሻም እንግዲህ እንደዚህ አብዷል ማለት ነው። አባዬም ደግሞ ለእያንዳንዱ ነገር ዋጋህን ማግኘት አለብህ እንጂ እንደዚሁ በቀላሉ መትቀር እንዳይመስላለ። በስተመጨረሻም እንግዲህ አለሜና ልጇ ተገናኙ ማለት ነው። በደስታ እንደዚህ ተያይዘው እየተላቀሱ ይገኛሉ። ከባድ ችግር ተፈጥሯል። አለሜ በዛ ላይ ችግር ፈጥራለች ማለት ነው። መሞቴ ካልቀረ ልጅ ልየው ሰውየው ይገለኛል እያለች እንግዲህ አቶ ገዙ ሳያንኮሻኮሽ ቀጥ ብሎ አባዬ ቤት ሄዶ አውጣት ሚስቴን። የምን ሚስት ነው የምትለው? እኔ ያንተ ሚስት ዘበኛ ነኝ? እንደዚህ ስታይ ደግሞ አታፍርም እንደ ሚስት ምናምን ስትል? አረ ላንተ አፈርኩኝ በጣም። ምን አይነት ሰው ነው ግን አንተ? እውነት በጣም ነው የምትገርመው። በጣም ነው የምታሳፍረው። ደግሞ ሚስት ምናምን ትላለህ እንዴ? እኔ ያንተ ሚስት ጠባቂ ነኝ እንዴ? ከዛ በኋላ እንግዲህ አለሜን ሽንት ቤት ካስገባት በኋላ እሱ ወደ ሳሎን ሲመጣ አለሜ ሾልካ ወጣች ማለት ነው። ከዛ በኋላ የት ነው ያደረካት? ሚስቴን አውጣ። ሰውዬ ተረጋጋ እንጂ የሚስት ዘበኛ አይደለሁም። ሲቀጥል ደግሞ ዝም ብለህ ቤቴ ስትገባ ነውራ ብሎ ነገር የለም እንዴ? አታፍርም እንዴ? ሲል እንግዲህ አባዬ በጣም ተናዶ ውጣውን ከቤቴ፣ ከባድ ችግር ሳይፈጠር ከቤቴ ውስጥ ውጣ እባክህን፣ በአክብሮት ውጣልኝ፣ አለበለዚያ የሚፈጠረው ነገር ጥሩ አይደለም አለ አባዬ። እሱን አብረን የምናየው ይሆናል አቶ ገዙ፣ ግን አሁን የምልህን ነገር አድርግ፣ ውጣ ከዚህ ብሎ አባዬ እየገፈታተረ አስወጣው አቶ ገዙን። በስተመጨረሻም ወደ ቤት ተመልሰው መጣና ትሁት ልጅቷን አምጪ አላት። በፍጹም ልጄን አልሰጥህም፣ ልጄን አትወስድም፣ እኔን ግደለኝ በመጀመሪያ አለችው። አሁን አለሜ ከሰጠሽኝ ልጅሽን አልፈልጋትም፣ አለሜ የለችበትን ጠቁሜያለሁ፣ አላገኛትም፣ ጠፍታለች። ስለዚህ ምን ይመለከተኛል? ልጄን ወስዳለሁ፣ አትወስድም ሲባባሉ እንግዲህ ናቲሻ በር አንኳኩቶ መጣ። ከዛ ናቲን ማን ነው የጠራው ሲል ቤቲ ላይ ጮኸባት። ደውላ ጠርታው ነው። አይ እሷ አልደወለችለትም። እውነት ለመናገር ቤቲ እንግዲህ ትሁትን ልጅሽን ይዘሽ ጠፊ ብላት ነበረ። ልጇን ይዛ ልጠፋ ስትል ግን ይሄ ሰውየው በሩን ቆልፎ ነው የሄደው። ቤቲ ለራሷም ስለፈራች አሁን ላይ በጣም ፈርታለች። አለሜና ልጇ ከተገናኙ እኔም ጉዴ ይወጣል፣ ያደረኳትን በሙሉ ለልጇ ትነግረውና ልጅ እኔን የሚገለኛል ነው። ከዛም ትሁትን እባክሽን አግዥኝና እኔም ላግዝሽ ናቲ፣ እኔ ያደረኳትን ነገር ለእናቱ ለሷ ለልጇ እንዳትናገር ለአለሜ ንገሪያት እባክሽ ትሁት፣ አንቺም አግዥኝ እኔም ላግዝሽ። እሺ እሞክራለሁ አለቻት። እንግዲህ ዛሬ ትሁት እናትና ልጅን ለማገናኘት አዚሁ አቶ ገዙ ቤት ጠራቻት። እናትየዋ መታለች፣ ተገናኙ። አቶ ገዙ በሰዓቱ እንግዲህ ቤት የለም ነበረ። አባዬ ይዟት መጥቷል። አባዬ እንግዲህ ትሁትና ልጇ ላይ አንድ ጫፍ ስንትርቱ ደቅና አቶ ገዙ እኔ ማንነቴን አሳያለሁ። ዞር በል ደግሞ ትፎክራለህ እንዴ? እኔ ማንነቴን አትፎክር፣ ጀግና አይፎክርም። እሺ አሳይሃለሁ አለና አባዬ እንግዲህ አባዬ እስካሁን አባዬ ነው እንጂ ስማቸውን አናውቅም ማለት ነው ያባዬን። ስለዚህ ከዚህ በኋላ እንግዲህ አሳይሃለሁ ተባብለው ተዛዝተው ወጡ ማለት ነው። ናትዬም ደግሞ መረጃውን ሰብስቦ ለዚህ ለኢንስፔክተር ሲሰጠው ኢንስፔክተሩ አሁን ጥሩ መረጃ ተገኝቷል ብሎ ከአቶ ገዙ ደውሎ ጠራውና ኢንስፔክተሩን አቤት፣ ለምን ነበር የፈለገኝ? ሻይ ቡና እያልን ብናወራ አይሻልም እንዴ ሲለው አይ ሰዓት የለኝም። ምን ነበር? 500,000 ብር። ለምኑ? ለምን ይመስልሃል? እኔ ከበላይ ላሉ ሰዎች ከምሰጥ አንተ ብትጠቀም ይሻልሃል ብዬ ነው። ስለዚህ 500,000 ብር ላድርግልህ። የደላ ወንጀልህ እኮ በጣም ብዙ ነው። 500,000 ብር እሺ፣ አንድ ላድርግልህ። ለማንኛውም ስትፈልገኝ ደውልልኝ ብሎ ጠሎት ወጣ። ሀሳብን ስትቀይር ደውልልኝ አለው። እሱም ተገናኙ። እንግዲህ ወረቀት የውሸት ማስረጃ አጽፎ አምጥቶ ለገዙ ሰጠው ማለት ነው ኢንስፔክተሩ። ከዛም አካውንትን አሁን ትራንስፈር አረግልሃለሁ፣ ገንዘቡን ስጠኝ አለው። እንግዲህ ገንዘቡን አካውንት አስገባለት። ከዛ በኋላ እሺ ቻው በቃ ልሂድ ብሎ እጁን ሲዘረጋ ለወደፊቱ እኔ ቁጭ ብዬ አንተ መነሳት የለብህም እሺ ሰውዬ፣ ክብርህም ጉራህንም በልክ አድርገው፣ አለበለዚያ አሳቤን እቀይራለሁ ነግሬሃለሁ ብሎ ጥሎት ሄደ። ከዛ በኋላ አቶ ገዙ ይሄ ሰውየው ይመስለኛል እየሸወደው ነው እንጂ መቼም ወንጀለኛውን ሰውዬ
ወንጀሉን ለመደበቅ እንደዚህ በገንዘብ ይታለላል ብዬ አላስብም፣ አላውቅም። የሰውን ላይ ሰዎች በገንዘብ ነው የሚታለሉት። ምን እንደሚፈጠር አብረን የምናየው ይሆናል። ነገር ግን ደግሞ አለም እንግዲህ ከአቶ ገዙ ስር ተደብቃ መንገድ ላይ ስትሮጥ አየኝ አላየኝ ያለች መኪና ስር ተደበቀች። ነገር ግን አላያትም፣ አልፏት ሄደ ማለት ነው። ከዛም እንግዲህ የምትሄድበት ጠፍቷት የሆነ እንጨቶች ውስጥ ገብታ አባዬ ይዟት ሄደ። ይኸውልሽ ከዚህ በኋላ እኔ ኃላፊነቱን አልወስደውም፣ ግን የጅብራት ነው የምትሆኘው፣ እመኚኝ አለሜ። ከዚህ ቤት ከወጣሽ ሰውየው ከአንዳንድ ይይዝሻል። እሱ እጅ ገባሽ ማለት ደግሞ ልጅሽን አጣሹ ማለት ነው። ስለዚህ ተረጋጊ እንጂ። ለእናንተ ብላ መስሎኝ እንደዚህ እየተሰቃየች ያለችው ልጄ ለማመስሎች ነው። ቆይ ለምንድን ነው የማታስቢው? አስቢ እንጂ እንዴ! ልጄ እኮ ተሰቃየችብኝ በእናንተ ምክንያት አይደል እንዴ? እንጂ ለአንድ ነፍሷ ቢሆንማ በቃ ከዛ ቤት ወጣለሁ ብላ ትወጣ ነበር። ግን በልጇ እያስፈራራት ልጇን ቀምቶ ይኸው እያሰቃያት ይገኛል የተረገመ ሰውዬ። ስለዚህ እባክሽን አለሜ ተረጋጊ፣ ለምታደርጊያቸው ነገሮች ለእያንዳንዱ ነገሮች ተረጋጊ አላት። እንዴት ልረጋጋ? ልጄ እኮ ነው። አውቃለሁ ልጅሽ ነው። ልጅሽ አይደለም አላልኩም፣ ግን አለሜ እባክሽ እንድትረጋጊ ነው እየነገርኩሽ አለሁት። ምክንያቱም ይሄ ነገር ከባድ ሪስክ ያስወስድሻል። ከዚህ ቤት ከወጣሽ ከአንዳንድ ያገኝሻል። የራሱን ሰዎች በየቦታው አሰማርቷል ሰውየው። ስለዚህ ቆይ አንቺ ለምንድን ነው የማትረጂ? እምልሽን ነገር አዳምጭኝ እንጂ አለሜ፣ የራስሽን ብቻ አታዛምቺ አላት አባዬ። በጣም ተናደደ። ከዛም እንቺ ይሄንን ስልክ እንቺና ከዚህ መሄድ ከፈለግሽ ሂጂ፣ እኔ ግን ኃላፊነቱን አውርጃለሁ ከላሴ ላይ። ምን አለችው? አዎ እኔ ድክም ስልችት ብሎኛል አሁን አለሜ። ስለዚህ የፈለግሽውን ነገር ማድረግ ትችላለሽ፣ እኔ ኃላፊነት አልወስድም ሲላት ደንግጣ እንግዲህ ቁጭ አለች ማለት ነው። ከዛም በኋላ እሺ ምን ላድርግ? ግራ ገብቶኝ እኮ ነው። ልጄን ሳላየው እንዳልሞት ነው። ታገኘዋለች ልጅሽን። አሁን ለልጅሽ ደውይለትና ተቀጣጠሩና ተገናኙ። ከዛ በኋላ ከልጅሽ ጋራ ያለውን ነገር አውሩበት እንጂ አሁን ተነስተሽ እሄዳለሁ፣ እወርዳለሁ፣ እፈርጣለሁ የምትይ ከሆነ ህይወትሽ አደጋ ላይ ነው ያለው አለሜ። ስለዚህ ለራስሽም እያሰብሽ እንጂ ምን እየሆንሽ ነው አላት። ከዛ በኋላ ተረጋጋች፣ ትንሽም ቢሆን ተረጋጋችና እሺ በቃ ይኸውልሽ ልጅሽን ማግኘት ከፈለግሽ ደውልና ተገናኙ። እዛ በኋላ እንግዲህ እሺ በቃ እሺ አስጨነቅኳቸው አውቃለሁ፣ ግን ደግሞ ልጄ ናፍቆኛል። እንዴ በጣም ነው ናፈቀኝ ልጅ። እኔም አልናፈቀሽም አላልኩም፣ ግን ለትሁት ልጅ አስቢ እንጂ እባክሽ። የትሁት ልጅ ህይወቷ አደጋ ላይ ነው ያለው እያልኩሽ። ቆይ ለምንድን ነው ለእሷ የማታስቢው? አስባለሁ እኮ ራስ ወዳድ አይደለሁም። እንግዲያውስ ራስ ወዳድ ካልሆንሽ አርፈሽ ቁጭ በይና ለልጅሽ ደውለሽ ተገናኙ። ግን ብቻዬን እወጣለሁ የምትይ ከሆነ የጅብራት ትሆኛለሽ። እኔም ደግሞ ኃላፊነቱን አልወስድም። ተግባባን አላት አባዬ። ተስፋ ቆረጠ፣ በጣም ተናዷል። ምክንያቱም ለእሷ ብለው ነው እንደዚህ እየተሰቃየ ያለው አባዬ ራሱ ማለት ነው። እና እሷ ደግሞ ምንም በቃ ልጄን አሁን ካላገኘሁት ሞቼ እገኛለሁኝ፣ ልጄን አሁን ማግኘት አለብኝ እያለች እንግዲህ አባዬን በጣም እያስጨነቀቻቸው ትገኛለች ማለት ነው። እባክሽ ተረጋጊ፣ አንቺ ካልተረጋጋሽ ከባድ ችግር ይፈጠራል የኔ ልጅ አላት። እሺ ያለች። ከዛ በኋላ ተረጋጋች። አባዬ ስልኩን ሰጣትና ለናቲ ደወለችለት ማለት ነው። ለናቲ ከደወለች በኋላም ግን ደግሞ ያው አለ አይደለ ልጄ እባክህን አይንህን ልየው፣ ሳልሞት አይንህን ማየት እፈልጋለሁኝ እባክህ የኔ ልጅ ተባሉ። ተስማሙ ማለት ነው። ከዛም ደስ አለው ናቲሻ፣ በጣም ደስ አለው፣ አለቀሰ የእናቱን ድምፅ ሲሰማ። ከዛ በኋላም እንግዲህ አባዬ በይ እንሂዳ ትሁት ደወለችና አባዬ አለሜን እዚህ ትምጣና እናትና ልጅ እዚህ ይገናኙ። እንዴ ትሁት ምን እያልሽ ነው? አዎ አባዬ ተበል አለችው። እንግዲህ ይዟት መጣ፣ ተገናኙ ማለት ነው። አቶ ገዙ ደግሞ ዘር ማንዘርሽን አጠፋልሻለሁ፣ አለሜ ካለችበት ካላመጣሽ ልጅሽንም ጨምር እገላችኋለሁ። ዘር ይኸውልህ አንተ ሰውዬ ክብርህን ብትጠብቅ ይሻልሃል፣ በልጄ ከመጣህብኝ። እንዴ አንቺ ትሁት ነሽ እኔን እንደዚህ እያወራሽኝ ያለሽው? አዎ አላየኸኝም ማን እንደሆንኩም ገና አላወከኝም መሰለኝ አቶ ገዙ። ስለዚህ በልጄ ከመጣህብኝ ከባድ እርምጃ እንደምወስድ ላስጠንቅቅ ብዬ ነው። አይ የምትል ከሆነ ግን አስብበት አለችው። አስፈራራችሁ። እንግዲያውስ ጠብቂኝ እሰራልሻለሁ
ጭራሽ እኔን ታስፈራሪኛለሽ እንዴ አንቺ ብሎ እንግዲህ ትሁት ላይ ዛተባት ማለት ነው። ትሁቴ እንግዲህ በልጄ ከመጣህብኝ አንገትህን ብዬ ነው የምደፋለች። እውነት ጠንካራ ጎበዝ ናት በነገራችን ላይ ነው። እሱ ሁሌ በገንዘቡ የሚታለል ሰው ነው። ስለዚህ ቤቲ እንግዲህ ትሁትን ልታግዛት ተነስታለች። ግን ደግሞ ትሁትም ልታግዥኝ ይገባል አለሜ፣ እኔ ያደረግኳትን ነገር ለናቲ እንዳትነግረው አስጠንቅቂ። እኔ ያደረግኳትን ነገር በሙሉ ከተናገረች ልጁ ይገለኛል። ስለዚህ አግዥኝ፣ ላግዝሽ እባክሽን ትወጣለቻት። እሺ በቃ እሺ ትሁት ማነሽ? ቤቲ፣ እኔ ልጄ ምንም እንድትሆንብኝ አልፈልግም። በእኔስ ወንጀል ልጅቷ እንድትቀጣብኝም አልፈልግም። ስለዚህ እኔ ከልጄ ጋር መሆን ነው ፈልጋ። ሂጂ ጥፊ ልጅሽን ያጅና ቶሎ ውጪ ከዚህ አለቻት። እውነትሽን ነው? አዎ ቶሎ ውጪ ብላ እንግዲህ በሩን ስታገል በሩ ቁልፍ ነው። ወይኔ እንዴት አላሰብኩም ይሄንን አለች። እባክሽ ቤቲ ስትል እመኘኝ፣ እኔ ጋር ምንም አይነት ቁልፍ የለም፣ እሱ ራሱ ይዞት ሄዶ ነው እሱን የቆለፈው የተረገመ ሰው እያለች ቤቲ እንግዲህ አቶ ገዙና አባዬ እዛ ተፋጠጡ። አለሜን አምጣት፣ ዞር በልውጣ ከቤቴ አንተ ሰውዬ፣ ከባድ ችግር እንዳይፈጠር አለበለዛ ከዚህ ቤት አልወጣም ካላልክ አለሜን ፈልጌ አምጥቼ ፖሊስ ጣቢያ ነው የምወስዳት። እንደዛ አድርግና እስኪ እንተያያለን። እኔ እናንተ አስበኋል፣ የማደርግህን ነገር ታውቀዋለህ አይደለ? ምንም አይነት ርህራሄ ሳይኖረኝ ነው የምሰራልህ። እሱን አብረን የምናየው ይሆናል። አቶ ገዙ ብዙም አትፎክር እሺ። ጀግና አይፎክርም፣ ግን ደግሞ አስብበት፣ ደጋግመህ አስብበት። ዋጋህን እንደምሰጥ ምንም ነገር እንዳትል። ከዛም እንግዲህ ወጣ ብሎ አባዬ አመነጫጭቀው አስወጣው። አቶ ገዙ እንግዲህ ወጣ፣ ከቤት ሄደ። ልጅቷን ይዤ እሄዳለሁ ሲላት በፍጹም ልጄን አትወስድብኝም ብለው ከልጇ ጋር አስጨቃጨቁ። እንግዲህ ናቲ በር አንኳኳ። ለናቲ ማን የደወለለት? አንቺ ነሽ አይደለም ናቲን ደውለሽ የጠራሽው? ለምንድን ነው ናቲን ደውለሽ የጠራሽው? እሰራልሻለሁ፣ እርግሻለሁ ሲል ዞር በል፣ እኔ ምንም አላልኩም። ትሁት ናት ደውላ የጠራችው። እሷም ደውላ አልጠራችም፣ ከኔ ጋር ነበረች። እና እንዴት መጣ? መጣ አጋጣሚ ነው። አጋጣሚ መጣ፣ አጋጣሚ ይወጣል። ግን አንተ መረጋጋት ሳይኖርብህ አይቀርም። ቆይ ምን እየሆንክ ነው? አሁን ይመስለኛል እሱን መጋፈጥ ሳይኖርብኝ አይቀርም እያለ እንግዲህ። ሰላም ድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ በስተመጨረሻም አለሜና ናትሻ ተገናኙ። ነገር ግን ደግሞ አቶ ገዙ ከባድ ሰው ነው። እንደዚሁ በቀላሉ የሚገለጽ ሰው አይደለም። እውነት ለመናገር ወይኔ ፈጣሪ